معرفة الله ما وك من لو نجر ليست على سبيل الإحاطة بما كاب ملكه أيضا لم مالتم مول بمولو الله بما وك سون عندما نوكو أدربو بما وك ملكه أيضا لم بمثال بمقرأ بمستنتن أيضا لم الله ما وك من لو لأنه مكنياتهم لا يعلم الله يميوك ويلم على الحقيقة بحقيقة ملكه مولو بمولو ما وك بميبال ملكه الله يميوك ويلم إلا الله سوى الله بهنا جي سوى الله سبحانه وتعالى جي الله سبحانه وتعالى على الحقيقة بحقيقة ملكه مولو بمولو ما وك بميبال ملكه يميوك يلمنا بما كان ملكه هذا اللي الله سبحانه وتعالى ما وك بميبال ونقر الإنسان يسو لجوج لا يحيط علما بوقتك آية كبم بحقيقة نفسه براس حقيقة يراس الماننت بوقت مولو بمولو ما كابب አይችልም ለምሳሌ ሰውየው የፀጉርህ ብዛት ስንት ነው ቢባል ፀጉር እንዳለው ያያዋል ያውቃል ይደብሰዋል የፀጉርህ ብዛት ምን ያክል ነው ቢባል ይሄን ያክል ማለት አይችልም ሩህ እንዳለው ያውቃል ሩህ የት ጋር ነው ያለችው ቢባል ሊያውቅ አይችልም ሩህ እንዳለው ግን ያምናል ፀጉር እንዳለው ያምናል ፀጉርህ ስንት ነው ቢባል አያውቅም ሆዳችን ውስጥ የሚከሰቱ ነገራቶች የሚጣፍጥና ጥሩ ሽታ ያለው ነገር ተመግበን መጥፎ የሆነ ሽታ ያለው ነገር ይወጣል ምን አይነት ፕሮሰስ ተካሂዶ ነው የሚያውቀው ነገር የለም እና የራሱን ማንነትን በአግባቡ ሙሉ በሙሉ ማወቅ የማይችል የሆነ ሰው فكيف يحيط علما بحقيقة خالقه ታዲያ እንዴት ብሎ ነው የሱን የራሱ የሰውየው ማለት ነው የፈጣሪውን ሐቂቃ ሊደርስበት የሚችለው እንዴት ነው የራሱን ማንነት ሙሉ በሙሉ ማወቅ የማይችል የሆነ ሰው እንዴት ብሎ ነው የፈጣሪውን ሐቂቃውን ሊደርስበት የሚችለው ይሄ የማይሆን ነገር ነው ማለት ነው ለዛም አላህ Subhanahu Wa Ta'ala በአእምሮ የስዬ እገዛለሁ ካለ ሰውየው የሆነ ስዕልን ነው እንጂ የሳለው አላህ Subhanahu Wa Ta'ala አይስለውም እሱ የሚሳል ጌታ አይደለምና ማለት ነው قال تعالى الله سبحانه وتعالى ይሄንን ሲነግረን ምን አለን وأن إلى ربك المنتهى وأن إلى ربك المنتهى الله ይህን አያ ታላቁ ሱሐቢ ረሱል አለይሂ ሰላቱ ወሰለም እሳቸው ላይ የቀርባቸው ማለትም ያው ሁሉንም ያስተማሩት እሳቸው ናቸው ረሱል አለይሂ ሰላቱ ወሰለም ናቸው ግን ቁርአንን ከእሳቸው ደግሞ አዳምጠዋል ከኡበይ ኢብኑ ከዕብ ሰይድና ዑመር ምን ይላሉ ስለሳቸው ስለ ቁርአን ማወቅ መጠየቅ የፈለገ ሰው ወደ ኡበይ ይሄድ ይላሉ እና እንዲህ አይነቶቹ ሱሐቢ ምን አሉ قال ኡበይ ኢብኑ ከዕብ رضي الله عنه إن آية يفسروا لنا من مالتنا إليه انتهى قالوا وأن إلى ربك المنتهى بلو مالت إليه انتهى ودسو يا بك فكر من تفكر يا سابي سو يا استنتن سو حسابو فكرو ما استنتنو الله سبحانه وتعالى ودا الله سيهون ما استنتنو يا بك الزاغا من مالتنا يقوارطال مدرسة አይችልም ማለት ነው ስለሆነ ሰው የሚያስተነትን ከሆነ ስለሆነ ሰው ፍክር የሚያደርግ ከሆነ የሚችለውን ያክል ሄዶ የሚሆነ የሚደርስበት ነገር አለ ስለ አላህ Subhanahu Wa Ta'ala ተፈክር ማድረግ አይቻልም አደርጋለሁ ብሎ ቢነሳ እደርሳለሁ ብሎ እዛ ጋር ተቋርጦ ይቀራል እንጂ የአላህ Subhanahu Wa Ta'ala ሐቂቃን ሊደርስበት አይችልም ማለት ነው وأن إلى ربك أي إليه انتهى من ወደሱ ጋር ያበቃል ምንድነው እሱ የሚያበቃው ፍክሩ ማን ተፈከር ያ ሳቢው ሳቢው እዛ ጋር የሚቋረጥ ይሆናል አስተንተን አስቦ ሊደርስበት አይችልም አላህ Subhanahu Wa Ta'ala ነው إليه انتهى فكر من تفكر ማለት ምን ማለት ነው شرح الإرشاد ላይ ከተች እንትኖቹ ናቸው ታገኙታላችሁ ማለት ነው እና አያሉ ይህ ማለት ተፈኩራት العباد የባሪያዎች ተፈኩራት ማስተንተን ምንለው ነገር لا تدرك حقيقة الله يا الله الحقيقة አትደርስበትም ያ አላህን ማንነትን አትደርስበትም لا تصل አትደርስም الى معرفة حقيقة الله يا الله الحقيقة ወደ ማወቅ አትደርስም አስቡ ዋሎ ይቀራል እንጂ ያ አላህ Subhanahu Wa Ta'ala ሐቂቃ ላይ ሊደርስ አይችልም አይደረስኩኝ ብሎ የሆነ ነገር ከሳለ ግን ፍጡርን ሳለ ያንን አላህ ብሎ ከተገዛ ይህ ሰው ሙሽሪክ ሆነ ነው ምክንያቱም በምንም ተአምር
የሰው ልጅ አእምሮ አላህ Subhanahu Wa Ta'ala አስተንትኖ ሊደርስበት አይችልምና ማለት ነው የሚሳል ስዕል አይደለምና ጌታችን فالعبد ባሪያ مهما شغل فكره عنده حسابون ምንም ያክል እንኳን ቢዚ ቢያደርገው በሐሳቡ ጥር ቢል ليصل إلى معرفة حقيقة الله ليصل لمدرس بلو إلى معرفة لماوق حقيقة الله يا الله حقيقة لماوق بلو فكر بيزي بيادرق يسون حقيقة لماوق درس له بلو يفلقون يكل فكر بيادرق بيحسب ينسلاسل لا يصل أيدرسم إلى نتيجة ودوتيت أيدرسم بجراش مالنو بجراش يهون وتيت لا أيدرسم والو يقرأ لنجي تكلنيا عاقل ያለው ሰው ከሆነ ሐሳቡ ዋሎ ነው የሚቀረው መድረስ አይችልም የሆነ ነገር ግን ደረስኩበት ብሎ የሚስል ከሆነ ያ ሰው የሆነ ፍጡርን እየሳለ ነው ያለው ማለት ነው لانه ምክንያቱም እሱ አላህ Subhanahu Wa Ta'ala لانه تعالى موجود እሱ አላህ የተጠራራ የሆነው ጌታችን موجود ያለ ነው لا يشبه الموجودات ያሉ ነገሮችን ግን አይመስልም ያሉ ነገሮችን አይመስልም ነገራቶች አሉ ስንል በቦታ ሆኖ በአቅጣጫ ሆኖ ካለ መኖር ወደ መኖር የመጡ ሆነው አላህ Subhanahu Wa Ta'ala አለ ማለት ግን የፍጡራን መኖር አይመስልም የሱ መኖር አላህ Subhanahu Wa Ta'ala የሁሉ ነገር ፈጣሪ ነውና ከዚህ ጊዜ ጀምሮ የሚባል አይደለም ፍጡራኖች ከዚህ ጊዜ ጀምረው አሉ ተብለው ገደብ ያላቸው ናቸው ወደዛ ወደ መኖር ያመጣቸውስ ማን ነው አላህ Subhanahu Wa Ta'ala ነው አላህ Subhanahu Wa Ta'ala ግን ከዚህ ጊዜ ጀምሮ የሚባል ጌታ አይደለም ያለ ነው ያሉ ነገራቶችን በፍጹም የሚመስል ጌታ አይደለም ጌታችን Subhanahu Wa Ta'ala እሱ አላህ موجود ያለ ነው لا يشبه الموجودات ያሉ ነገሮችን አይመስልም بأي وجه من الوجوه بأي وجه በማንኛውም አይነት ሁኔታ من الوجوه ከሁኔታዎች በማንኛውም አይነት ሁኔታ ፍጡራኖችን አይመስልም አላህ Subhanahu Wa Ta'ala